አርሽ ሳይፈጠር በፊት የት ነበር ሲሉ እነሱ የሚሉት አላህ የማይቀያየር ጌታ ስለሆነ አሁን ያለው ድሮም ያለበት ሁኔታ ላይ ነው። አሁን ያለው ድሮም ያለበት ሁኔታ ላይ ነው። ግን ሰማያትና ምድርን ከፈጠረ በኋላ ከአርሽ በላይ ሆነ ካል ተቀየረ። መቀየር ደግሞ ክስተትን ማስተናገድ ነው። ይሄ ደግሞ ፍጡር ያደርጋል። የፍጡር መገለጫ እንጂ የባህሪ የፈጣሪ መገለጫ አይደለም ይሉሃል። ሲብራራ እንደዚህ ነው። አላህ የማይቀየር ጌታ ስለሆነ እሺ እንበል። አላህ አይቀያየርም። ማንኛውም ጊዜ አላህ ፈጣሪነቱ የጸደቀ ነው። የበላይነቱ አይከስምም። እና እንደዚህ ለማለት አስበው ከሆነ እንቀበላቸው ነበር። ግን እነሱ አላህ አይቀያየርም ሲሉ አላህ ድርጊትን አይፈጽምም ማለታቸው ነው። በቅንፍ ውስጥ ገብተዋል። ለምን ድርጊትን ከፈጸመ መቀየር ይሆናል። ታዲያ ከየት አመጡት? እሺ ይሄንን ትርጉም መቀየር እንደዚህ ነው እንደምናውቀው እኛ። መቀየር እኮ በቋንቋ ደረጃ ራሱ ከዚህ ውጭ ነው። አንድ ሰው የሆነ ድርጊትን ስለፈጸመ ተቀየረ ይባላል። አዎ ለምሳሌ ማንነቱን የሚቀየር ነገር ሲከሰት፣ ለምሳሌ በረጅም ጊዜ ሂደት ባህሪው ሲቀየር፣ በጣም ቁጡ የነበረ ሰው ተረጋግቶ መኖር ሲጀምር ከሌ ተቀየረ ተሻሻለ ትላለህ። ወይ ሲበላሽ፣ ወይ ታሞ ሲከሳ፣ ወይ በጣም ሲወፍር፣ ወይ አርጅቶ ሸብቶ ስታየው፣ ወይ ደግሞ ሰውም ባይሆን የሆነ እቃ ለምሳሌ እቃው ዝገት በዝገት ሆኖ ሲቀያየር፣ ወይም የአየር ንብረቱ ከተለመደው በላይ ከፍ ሲል ወይ ዝቅ ሲል ተቀየረ ይባላል አይደል? እንደዚያ ነው መቀየር እንጂ የሆነ ሰው የሆነ መልእክት አስተላልፎ ልክ አረፍተ ነገሩን ሲጨርስ ተናጋሪ ነበር፣ አሁን ተናጋሪነቱ ቀረ፣ ስለዚህ ተቀየረ ትላለህ የሚል ሰው አጋጥሟቸዋል? የሆነ ቦታ ቁጭ ብሎ ነበር፣ ተነሳ፣ ቆመ፣ ወይ ከሌ ተቀየረ ይባላል? ከየት ያመጡት ነው? ይሄንን የማይመስል ነገር ነው። ወጣቸዋል። ስለዚህ ይሄ መንደርደሪያ ሐሳባቸው ሁልጊዜ እሱ ላይ ነው ማተኮር ያለብን። በብዛት ደግሞ መንደርደሪያው ትክክል ቢሆን ራሱ ድረሻው ራሱ የተምታታ ነው የሚሆነው። ግን ብዙ ሰው ይረሳል። መንደርደሪያ ሐሳቡን አትቀበል። እነሱ ግን ያችን ነገር ቶሎ ብለው አጥፈው ለመሄድ ነው የሚሞክሩት። አያብራሩልህም። እዛ ጋር ቆም ካልክ ስለምትይዛቸው ቶሎ ዘለው ያችን ነገር ብቻ ጠቅሰው ውጤቱ ላይ እንድትከራከር ይፈልጋሉ። ገብቷችኋል? ይሄ ነው። ሌላው ደግሞ የማይቀየር ጌታ ስለሆነ አላህ ከአርሽ በላይ ነው ካለን ያኔም በነበረበት ሁኔታ ያለ ጌታ ስለሆነ ይለዋል። የማይቀየር ሲሉ እንደዚህ ነው። ያኔ በነበረበት ሁኔታ ያለ ስለሆነ ያኔ በነበረበት ሁኔታ ያለ ሲባል ምን ማለት ነው? አዎ ሁሌም ጌታ ነበር። ሁሌም በማንነቱ የበላይ ነው። ግልጽ ነው። ስለዚህ ዛሬም እንደዛ ነው። የሆነን አድራጎት ስለፈጸመ አላህ ተቀየረ ማለት አይደለም። ሌላው ስለ አላህ ያኔ ምንም ነገር ባልነበረበት ፍጡር ጭራሽ ባልነበረበት ሁኔታ የት ነበር ብሎ መጠየቅ ራሱ ቃሉ ስህተት ነው። ለምን የት ሲባል ምላሽ የሚኖረው የሆነ ማነጻጸሪያ መጠቀስ ሲችል ነው አይደል? ለምሳሌ አላህ አሁን ከአርሽ በላይ ነው እንላለን። ከምን በላይ ነው? ከአርሽ። ለምን አርሽ አለ። ስለዚህ ሬፈረንስ ፖይንት ነው የሚባለው ከሆነ ነገር በላይ ትላለህ አይደል? ፍጡራን ራሱ የት ናቸው ሲባል ለምሳሌ ከከሌ በስተቀኝ በስተኋላ እንዲህ ተብሎ ሊጠቀስ ይችላል። ግን ፈጣሪ ከፍጡራን በላይ ነው። ማነጻጸር የሚሆነው በቃ ፍጡር ብቻ ነው የሚሆነው። የፍጡራን የመጨረሻው ትልቁና ጣሪያው አርሽ ነው። ከዚያ በላይ ነው ተባለ። ትክክል ነው። ግን ያኔ ምንም ባልነበረበት ከምን በላይ እንበልህ ምላሽ ሊኖር አይችልም ማለት ነው። በነገራችን ላይ ይህንን ጥያቄ ቀጥታ የሚመልስ ሐዲስ አለ። ሐዲስ አخرجه أحمد والترمذي وابن ماجه وغيرهم እና ሐዲስ አቢ ረዚን العقيلي ነው። እዛ ላይ ምን ይላቸዋል? አይነ ካነ ረቡና قبل أن يخلق الخلق አላህ ፍጡራንን ከመፍጠሩ በፊት የት ነበር? ቀጥታ ጠየቃቸው። እሱ የሚጠይቃቸው ኢዕትራዱን አይደለም፣ በቃ ለማወቅ ፈልገው ነው። የድሮ ጥያቄና የአሁን ጥያቄ ልዩነት ነው። የከላም ሰለባዎች ሙዓጢላዎች የሚጠይቁት ኢንካርን ነው፣ ለማስተባበል ፈልገው ነው፣ መመለስ እንዳትችል ፈልገው ነው። ስለዚህ ሲመለስባቸው ደስ አይላቸው። ድሮ ሰሃቦች የሆነ ነገር ከጠየቁ ትክክል ማወቅ ፈልገው ነው፣ ጓጉተው ነው። ሀል ነራ ረበና ጌታችንን እናያለን ነው ያሉ ሰሃቦች። ለምን ማየት ፈልገው ነው፣ ጓጉተው ነው። ከዛ አው ሲባሉ ደስ አላቸው። እንዴት ብለው አልጠየቁም ማለት ነው። ገብታችኋል? ሐታ ይሄኛው ሰሃቢ ራሱ ሌላ ዘገባ ላይ ሐዲስ አቢ ረዚን ያልኳችሁ ማለት አቡ ረዚን العقيلي የተባለው ለቂጥ ምን ሰብራ ነው ስሙ። አው يضحك ربنا አላቸው። መልእክተኛው አላህ ይስቃል የሚልበትን ሐዲስ ሲናገሩ ጌታችን ይስቃል አለ።
እንዴት ብሎ እኮ ሊያስተባብል እኮ አይደለም አይደል? ደስ ብሎ አሁን አሉት ምን አለ? ለን ነዕደመ ሚን ረብን የድሐኩ ኸይራ፣ እንዲያውስ ከሚስቅ ጌታማ ምንም ኸይር ነገር አናጣም መቼም አለ። አላህ የሚስቅ ከሆነ ተስፋችን ብዙ ነው ማለት ነው።